ነዳጅ አርግዛ ምጧ ያረዘመባት ወሎ አዋላጅ ታገኝ ይሆን ይላል በዛሬው ዕለት በለገሂዳ ወረዳ ኮሙኒኬሽን የወጣው አዲስ መረጃ። የእውነት ሀገራችን ኢትዮጵያስ የነዳጅ ችግሯ ከጓዳዋ በተገኘ ርዚቅ ይቀረፍ ይሆን? እነሆ ዛሬ ከወደ አማራ ክልል ደቡብ ወሎ ለገሂዳ ወረዳ አዲስ ነገር ተሰምቷል። ለበርካታ ዓመታት ሲነገርለትና ሲጠበቅ የነበረው የደቡብ ወሎ ለገሂዳና ወረኢሉ ወረዳዎች የነዳጅ ሀብት እልባት ለማግኘት ተስፋ የተጣለበት ውሳኔ ሊሰጥ መሆኑን የለገሂዳ ኮሙኒኬሽን በዘገባው አመላክቷል። በነገራችን ላይ የዞኑ ኮሙኒኬሽን ይህንን ጉዳይ አስመልክቶ መጮህ ከጀመረ ብዙ ዓመታት ተቆጥረዋል። ነገር ግን ሰሚ የለም። በዚሁ ስፍራ የታየውን ነዳጅ ተከትሎ ቀደም ሲል ለእንግሊዙ ፋልከን ፔትሮሊየም ነዳጁን የማውጣት ኃላፊነት ተሰጥቶት ቆይቷል። ሆኖም ድርጅቱ በገጠመው ፋይናንስ የማፈላለግ ችግርም ሆነ ሌላ ባልታወቀ ሁኔታ ስምምነቱ ፈርሶ ነዳጅ የማውጣቱ ሂደት ተቋርጦ ቆይቷል። ይህን ተከትሎም ከ6 ዓመት በፊት ነዳጅ አፈላላጊ ኩባንያዎች የት ናችሁ ሲል በማዕድን ሚኒስቴር በኩል ጨረታ ወጥቶ ነበር። በአካባቢው ያሉ ገበሬዎችም በዚሁ በነዳጁ የተነሳ ካሉበት ቦታ እንደሚነሱ ተነግሯቸው ነበር። ሆኖም እስካሁን ድረስ የትኛውም ኩባንያ መጥቶ ይህንን ሊያደርግ አልቻለም። በማዕድን ሚኒስቴር በኩልም ምንም አይነት ተጨማሪ መረጃ ሳይሰጥ ነዳጅ የማውጣት ሂደቱ ተስተጓጉሎ ቆይቷል። ይህ ነገር የአቅማችን ችግር ነው ወይስ ደግሞ አሻጥር ጊዜ የሚፈታው ነው? በዛሬው ዕለት ታዲያ ከፌዴራል እስከ ወረዳ ድረስ የተውጣጡ ከፍተኛ የባለድርሻ አካላት ቡድን በቦታው ተገኝተው ጉብኝት ማድረጋቸው ለወሎና ለአካባቢው እንዲሁም ለኢትዮጵያ ትልቅ ተስፋን ሰንቋል። ይህ በዘርፉ የተሰማሩ ባለሙያዎችን ያቀፈው ቡድን ከፌዴራል ከክልልና ከዞን የሚመለከታቸው የመንግስት አካላት እንዲሁም ከወሎና ከአዲስ አበባ ዩኒቨርሲቲ ጭምር የተውጣጡ ባለሙያዎችን ያቀፈ ነበር። ቡድኑም ለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ አካባቢ በመገኘት በአለት ስንጥቅ ወጥቶ የሚታየውን ነዳጅ በአይኑ ተመልክቷል። በአለት ላይ ከሚታየው ፈሳሽም ናሙና ወስዷል። እንዲሁም በ2005 ዓ.ም ከፍተኛ ክምችት እንደሚገኝበት አመላክቶ የነበረው ጉራና ትምህርት ቤት አካባቢን በጂፒኤስ መረጃ መዝግቧል ተብሏል። ቡድኑ በአካባቢው ነዋሪዎች፣ በወረዳ አስተባባሪ አመራሮችና በሀገር ሽማግሌዎች ሞቅ ያለ አቀባበል የተደረገለት ሲሆን ጠቃሚ ማብራሪያዎችንም አግኝቷል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን የተፈጥሮ ሀብት ለሀገር ልማት እንዲውል በቅርበት ክትትል እንደሚያደርጉም አረጋግጠዋል። ይህ ይበል የሚያሰኝ ነው። ምክንያቱም ነዳጅ የዓለማችን ኢኮኖሚ በሰፊው የሚያንቀሳቅስና ሀገራትን ከተረጅነት የሚገላግል ትልቅ የጀርባ አጥንት ሲሆን እንደ ኢትዮጵያ ያሉ ታዳጊ ሀገራት ይህንን ሀብታቸውን እንዳይጠቀሙ ከድህነት ባሻገር ልዩ ልዩ የውጭና የሀገር ውስጥ የፖለቲካ ሻጥሮች እንቅፋት ሆነው ቆይተዋል። አሁንም በሀገር ውስጥ በተለይም በአማራ ክልል ያለው የጸጥታ ሁኔታ ምን ያክል ለዚህ ሁኔታ አስቻይ ነው የሚለው አጠያያቂ ቢሆንም የሚመለከታቸው አካላት ተቀራርበው ከሰሩ ግን ችግሩ እንደሚቀረፍ ምንም ጥርጥር የለውም። ይህ የወሎ ለገሂዳ ነዳጅ ምርት በቀን 450 በርሜል እንደሚያመርት ከተገለጸው ከሶማሌ ክልል ነዳጅ ቀጥሎ በሀገራችን ሁለተኛው የነዳጅ ማውጫ ስፍራ ይሆናል ተብሎ ይጠበቃል። አጥኚዎች በተለያየ ጊዜ እንደገለጹት ኢትዮጵያ በአጠቃላይ 13.6 ሚሊዮን በርሜል ድፍድፍ ነዳጅ አላት ይባላል። ኤክስክሉሲቭ ኢትዮጵያ በዚህ ጉዳይ ተከታትሎ መረጃዎችን ወደ እናንተ ያደርሳል። ሀገራችን ኢትዮጵያም የነዳጅ ባለቤት እንድትሆን በጽኑ ይመኛል። ሚዲያችንን ሰብስክራይብ በማድረግ አብረን እንዝለቅ።